ገዳይ ነው። አብይ ገዳይ ነው። አትፍሩ። ገዳይነትን እናንቆላቁሳለን። ገዳዮችን ነው አሁን ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብት ያለኝ ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ። ያረጃል ያለም ዝና። ሰላም የተወደዳችሁ የዮስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ብፁዕ አቡነ ጴጥሮስ ያስተላለፉት አንድ ቪዲዮ አለ። ሙሉ መረጃውን ማስመለከታችኋል። በመቀጠልም በተለያዩ የውጭ ሀገራት ውስጥ ስለ ዶክተር አብይ ያስተላለፉለት አንድ ቪዲዮ አለ። ሙሉ መረጃውን ማስመለከታችኋል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ገዳይነትን እናንቆላቁሳለን። ገዳዮችን ነው የምንቃወመው። ጨቋኞችን እንቃወማለን። ጭቆናን ግን አንቃወምም። ምክንያቱም ቀዳማዊ ኃይለ ሥላሴ የጨቆኑ ጭቆና ከደርግ ሲደርስ ትክክል ነው። ያንኑ ነው ያደረገው ደርግ። እነዚያም ያደረጉት ያንኑ ነው። ስለዚህ በኢትዮጵያ ውስጥ ጭቆናንና ክፋትን፣ ተንኮልን፣ ገዳይነትን ሳይሆን ገዳዮችን ነው የምንቃወመው። እኛ ደግሞ ነው ገዳዮች ሰዎች ናቸው። እነሱ ይለወጣሉ። የማይለወጠው መንፈሱ የገዳይነት መንፈስ፣ የጭቆና መንፈስ፣ የዘረኝነት መንፈስ መወገድ አለበት ከኢትዮጵያ ነው። ይሄን ነው እንትን ማለት ያለበት። ስለዚህ በገዳይነት ላይ አንድ እንሁን። ስለዚህ ገዳይነትን የማስቆም ዘመቻ ነው የምንለው። አሁን እዚህ ገዳይነት ማን ነው? ስም የለውም። ገዳይነት ገዳይ ካልኩኝ ግን ሰው ልጠቁም ነው። ገዳይነት ካልኩ ግን ድርጅት ነው። ምናልባት እንግዲህ ግልጽ ነው፣ በደንብ ግልጽ ነው። ግፈኞችን የምንጠየፍ ቢሆንም ግፍን እንቃወም፣ ጨቋኝነትን የምንቃወም ቢሆንም ጭቆናን የበለጠ ተቃዋሚ ሆኖ ጭቆናን ከተቃወምን ጨቋኝ አይኖርም። አንድ መጽሐፍ ጽፌያለሁ። ምን ብያለሁ? ጨቋኝነትና ገዳይነት በኢትዮጵያ ከትውልድ ወደ ትውልድ እያደገ እየተንቆላጰሰ የሚኖር ክንውን ነው። ምክንያቱም በኢህአዴግ ጊዜ የነበሩ ገዳዮች ክፎች ናቸዋልና ኮብለን ተነሳን። ገዳይነትን ግን አልተጸየፍነውም። እዚያው ላይ ንስሐ አልገባንበትም፣ ይቅርታ አልጠየቅንበትም። ምክንያቱም በቃ ሰው ሞቷል። ታሱክ ግድ የለም በእኛ ስልጣን። አሁን የኛው ስልጣን ሲያዝ ቀጠለ በዚያው። ስለዚህ ገዳይነት አደገ እንጂ በአዲስ መልክ፣ በአዲስ ደም፣ በአዲስ በወጣት ባልደከመ ደሙ ባልደከመ ኃይሉ ባልደከመ ተላለፈ እንጂ አልቆመም። አሳሪነት ተላለፈ እንጂ አልቆመም። እንዴት አድርጎ ሊቆም ይችላል? ምክንያቱም ያንን መጽሐፍ ማህበረሰቡ በሙሉ ነው መጽሐፍ ያለበት። የኔ ሰው አሳሪ ከሆነ ምንም አይደል ካል አሳሪነት አለ እዚህ ሀገር ነግሶ። ይሄንን ነው መቃወም ያለብን እያልኩ ነው። እንግዲህ ከተግባባን በጣም ጥሩ። እንደው ባልታሰበ ሰዓት አራዘብኩት ነገር ይሁን። አንድ ጥያቄ ብቻ ለመጨረሻ ላርጋት። የአንድ ዶክመንት እና እንመለከት ነበረ በመንግስት የተዘጋጀ፣ ምናልባት የማየት እድሉ ካለ መዋቅራዊ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዲሞክራሲ ምቹ አይደለችም የሚል አንዳንድ ነገስታት፣ አንዳንድ ቤተ እምነቶች ለዘውዳዊ ስርዓት ምቹ ናቸው፣ አንዳንዶች ደግሞ ለኢምፔሪያሊስቶች ወይም ለወታደራዊም ለሆኑ አካላት ሊሆን ይችላል ምቹ ናቸው የሚልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ አገልግሎቷ፣ መንፈሳዊ ትምህርቷ ድህነትን፣ መጎሳቆልን የጽድቅ መንገድ ማድረግና ሀብት ማፍራትን ወልዚን ደግሞ እንደ ከመንግስተ ሰማያት የሚያርቅ አድርጋ ታስተምራለች የሚል ክስ ቀርቦባታል። በይፋም ደግሞ ይሄ በሰነድ ያለ ነው። ምናልባት ሰነዱን ባላዩት ሰነድ ላይ አስተያየት እንዲሰጡበት ልጠይቃቸው። በይፋ ግን ራሱ የሀገሪቱ ጠቅላይ ሚኒስትር ነኝ የሚለው ሰውዬ ግን በይፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትናን ወደ ኢትዮጵያ በማምጣት ቀዳሚ ናት። በመጀመሪያው ክፍለ ዘመን ክርስትና ወደ ኢትዮጵያ መጥቷል። ያ ክርስትና ድህነትን ለማጥፋትና ቴክኖሎጂን ለማሳደግ ለስልጣኔ መሰረት መሆን ሲገባው
ያንን መሆን አልቻለም የሚል አንድ አስተያየት ከመስጠታቸው ጋር በይፋ ሁለተኛው ደግሞ ቤተክርስቲያን አንድ ቢሆንና ያ ሲቃጠል የሚቀር ቢሆን አንድ ነገር ነው፣ ችግር አልነበረውም። ነገር ግን ቤተክርስቲያን በየቦታው ብዙ ነው። አንድ በተቃጠለ ቁጥር ብዙ አለ፣ እንደገናም ደግሞ ሌላ ይሰራል። ስለዚህ ብታጠፉት ዋጋ የለውም የሚል ምክር አንድም ብትሆን መቃጠል የለባትም፣ አንድም ብትሆን እምነት ላይ ጥቃት መሰንዘር የለበትም ከሚል የሚቆጭ ስሜት የሚመነጭ አይደለም። ሰው ጥቃቱ መንግስታዊ ነው፣ መዋቅራዊ ነው። እንደዚህ ያለ መንግስታዊ መዋቅራዊ ጥቃት በሚኖርበት ጊዜ ቤተ ክህነቱንም ለዛው ለጥቃቱ አካል ይጠቀምበታል። ሰው ከቤተ ክህነት ውስጥ የቀኖና ችግር ይገጥመኛል፣ ይሄ ይገጥመኛል ብለው የማይሉ የቆረጡ አባቶች ተነስተው ካስተባበሩት ግን መፍትሄ ሊገኝ ይችላል። አሁን አባቶች ገና በመሰረታዊ ነገር በቤተክርስቲያኗ ላይ በምዕመን ላይ እየደረሰ ያለው ጉዳት መዋቅራዊ መሆኑ ላይ ግልጽ አይደሉም የሚል ነገር አለ። ምናልባት አስተያየት መስጠት የሚቻል ከሆነ ህብረተሰቡም ምዕመኑም ካህናቱም የቤተክርስቲያኑ አገልጋዮችም ጥቃት እየተፈጸመ ያለው መዋቅራዊ በሆነ መንገዱ ላይ እዛ ላይ ተግባብቷል ማለት ይቻላል። በቂ እውቀት አለ። አሁን እሱ ካለ ሚዲያው ዝም ብሎ የዕለት ተዕለት ነገር ብቻ ነው የሚያቀርበው። ከሌለ ግን ስቲል ህብረተሰቡም ካህናቱም በየደረጃው ያሉ አካላት ይሄ ጥቃት መዋቅራዊ መሆኑን እስኪረዱ ድረስ ብዙ ስራ ይጠይቃልና በእርግጥ ተረድቶት ማን እንደሚያጠቃው ተረድቶት ነው የተቀመጠው ማለት ይቻላል። ዋው የ1 ሚሊዮን ብር ዶላር ጥያቄ ነው እና አንድ ሙሉ ቀን ነው የሚጨርሰው። የመጀመሪያው ነገር እነዚህ ከሳሾቹ ሲጀመር ኦርቶዶክስን አያውቁም። የመጀመሪያው ነገር እሱ ነው። ስለ ኦርቶዶክስ ያላቸው ግንዛቤ ጨርሶ በቃ ዜሮ ነው። አንድ በሌላው ዓለም ያለው ክርስትና ለምን እንዳደገ ያለ የቤተክርስቲያን ታሪክም አላነበቡ፣ ንባብ የላቸውም። በዚያ የቤተክርስቲያን ታሪክ ንባብ ያስፈልጋል ለሰዎች። ስለዚህ በኢትዮጵያ በሌላው አካዳሚያ የሚባል የአካዳሚ ሌብል ያለው የፍልስፍና ትምህርት ቤቶች ነበሩ። ክርስትና እንዲያድግ የረዳቸው ማለት ነው። የፍልስፍና ትምህርት ቤቶች የነ ፕላቶ የጠቅላላ ብዙ የፍልስፍና ትምህርት ቤቶች የግሪክ ፈላስፎች የጠቅላላ ያሉ እነዚያ የማህበረሰቡን አይምሮ ቀረጹት። ስለዚህ ክርስትና እዚያ ነው የደረሰው። እዚያ ሲደርስ ክርስትና ግን ከዚያ በልጦ የተገኘው ኦርቶዶክሳዊነት ነው። ኦርቶዶክሳዊነት ከዚያ በልጦ የተገኘው ለሰው ልጅ ህይወት መልስ ሰጠ። ለሰው ልጅ ህይወት መልስ ሰጠ። ሰው ዘላለማዊ ነው የሚል ነገር መልስ ሰጠ። እግዚአብሔር ፍቅር ነው የሚል መልስ ሰጠ። ሰው እኩል ነው የሚል መልስ ሰጠ። እዚያ ሮማውያን ሴት እንደሰው አይደለችም፣ ባሪያ ጨዋ ምናምን የሚል ነገር አምጥተው ነበር። እሱን ደመሰሰና ሰው በክርስቶስ እኩል ነው ብሎ ሰበከ። ያን ያደረገው ፍልስፍናውን ነው። በፍልስፍናው ላይ ከፍተኛ ነገር አመጣ ማለት ነው። ወደኛ ሀገር ስትመጣ ትምህርት ቤት ሲጀመር የለም። የፍልስፍና ትምህርት ቤትም የለም፣ የዓለማዊ ትምህርት ቤትም የለም። ቤተክርስቲያን ናት ትምህርት ቤት ሆና የቆየችው። ቤተክርስቲያን ናት ትምህርት ቤት ሆና የቆየችው። የቋንቋ ነገርም የለም። አሁን አዲሱ ትውልድ መጣና ውጭ ሀገር ሄዶ ቋንቋ በሌላ ቋንቋ የተማረ ነገር አመጣ። ሲመለስ ምንድነው ያደረገው? ኦኬ ቆይ አሉና የኛ ቋንቋ ለትምህርት ብቁ አይደለም አሉ። ራሳቸው ራሱ እኮ ነው ያበላሸው። ፖለቲከኛው እኮ ነው ያበላሸው። ይሄን የፖለቲካ ሰዎች እኮ ናቸው ይሄን ድምጥማጡን ያጠፉት። ቤተክርስቲያን ከአጥቢያ እያንዳንዱ አጥቢያ ቤተክርስቲያን ትት ሆና ሳይኖር አገር ሳይኖር ትምህርት ቤት ሳይኖር የቆየች ቤተክርስቲያን የድህነት ምንጭ ናት የሚለው ራሱ አይምሮ ድሃ የሆነ ሰው ነው። ይሄን አይምሮ ድህነት ያለባቸው ሰዎች አውቁ። ስለዚህ የኢትዮጵያ ቪዲዮ እንደተመለከታችሁት ነው አባታችን ብፁዕ አቡነ ጴጥሮስ ሁሉንም ነገር በይፋ በግልጽ አስረድተውናል። ሀሳባችሁን በኮሜንት አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ በተለያዩ የውጭ ሀገራት ስለ ዶክተር አብይ የተናገሩት አንድ ንግግር አለ። ሙሉ መረጃውን አስመልክቻችሁ ልመለስ። አብይ ገዳይ ነው፣ አብይ ገዳይ ነው፣ አትፍሩ። አብይ ገዳይ ነው፣ ሰይጣን ነው። እንደውም አብይ ሰይጣን ነው፣ አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት?
ለምንድን ነው ያለ ቪዲዮ እንደተመለከታችሁት ነው። ሐሳባችሁን ኮሜንት ላይ አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ ስለ አርሲ ሐሰተኛ መረጃዎችን የሚያዘዋውሩ አንዳንድ ግለሰቦች አሉ። ሶሻል ሚዲያ ላይ በጣም ብዙ ፎሎወር ያላቸው ግን ስለ አርሲ ትክክለኛው መረጃ የማያስተላልፉ ሐሰተኞች አሉ። እሱ መረጃ አስመልክቻችሁ ልመለስ። አርሲ ከደም ምድር ወጥታ በእርግጠኝነት በቅርቡ የወንጌል ከተማ ትሆናለች። ምክንያቱም ከላይ የምትመለከቷቸው አባቶች ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ እጅግ በጣም እየታገሉላት ስለሆነ የነዚህ አባቶችም ትግል ፍሬ እንደሚያፈራ 100% እርግጠኛ ነኝ። ከላይ እንደምትመለከቱት እነዚህ ብፁዓን አባቶች እዛው በአርሲ ተገኝተው ህዝበ ክርስቲያኑን ሲያጽናኑ ተመልክተናል። በብፁዕ አቡነ ኤልሳ አማካኝነት ታላላቅ ስራዎች በአርሲ እየተሰሩ እንደሆነ እንዲሁም ወንጌል እጅግ በጣም እየተስፋፋ እንደሆነ እየተመለከትን ነውና እንግዲህ በቅርቡ አርሲ ኦርቶዶክሳውያን የሚጨፈጨፉበት ሆኑ አሕዛቦች ተጠምቀው ኦርቶዶክስ የሚሆኑበት ጊዜ እንደሚመጣ እርግጠኛ ነኝ። እግዚአብሔር አምላክ ያንን ቀን ያቅርብልን። ብፁዕ አባቶቻችንም ይህን እንደሚያደርጉ እንተማመናለን። ቪዲዮ እንደተመለከታችሁት ነው። የተናገረውን ነገር ሰምታችሁታል። አባቶቹን ደግሞ ሲናገር ነበረ። ብፁዕ አቡነ ሳዊሮስ ሲል ነበር። እሳቸው ያደረጉትን ቤተክርስቲያን ላይ ስንት ነገር እንደሰሩ እናውቃለን። በእሳቸው ምክንያት አርሲ የደም መሬት መሆኗን ታቆምና የወንጌል ከተማ ትሆናለች ሲል እንደዚህ አይነት ቪዲዮ እያስተላለፈ ነበር። እንደዚህ አይነት ሐሰተኛ መረጃ የሚያስተላልፉ ኦርቶዶክስን የማይወክሉ ኦርቶዶክሳውያን አሉ። እባካችሁ እነዚህ መረጃ አታድምጡ። አንድ ቪዲዮ አስመልክቻችሁ ልመለስ። ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ። ለምንድነው የምትገሉን? ዶክተር አብይ ለምንድነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው ኃጢአት የሆነው? አንተ 4 ኪሎ ከገባህ ጀምሮ በአርሲና በተለያዩ ከተሞች ኦርቶዶክሳውያን በማህተባቸው ተለይተው እየታረዱ እየተገደሉ ነው ያሉት። ለምንድነው የምትገለን? እቺ ቅድስት ቤተክርስቲያን አንተን ምንድነው ያደረገች? የሆነ ፖለቲካ ይበላሽ፣ ያን የተበላሸ ፖለቲካ ማህበረሰቡ አንቆ ከያዘና ጥያቄ ከጠየቀ አርሲ ላይ 30ና 40 ኦርቶዶክሳውያን ይታረዳሉ። ያኔ ሁሉም ሰው የያዘውን የፖለቲካ ሐሳብ ረስቶ ሩጦ ወደ አርሲ እንደሚሄድ ያውቃል። እስከ መቼ ድረስ ነው ለብልጽግና ፌሽታ ለአንተ የፖለቲካ ምዕዳር በአርሲ ያሉ ኦርቶዶክሳውያን እስከ መቼ ነው የሚታረዱት? እስከ መቼ ነው የሚገደሉት? በእድሜ በዘመናችን እንዲህ አይነት የደም ጎርፍ አይተንም ሰምተንም አናቅ። ታርጌቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ ያደረገ ግድያ ማለት ነው። አሁን በአርሲ ላይ ላለመሞት ኦርቶዶክስ አለመሆን ብቻ ነው ምርጫው። በቃ እንዳትሞቱ ኦርቶዶክስ አለመሆን ብቻ ነው። አርሲ ላይ ያሉትን ኦርቶዶክሳውያን የማጽዳት ስራ ነው እየተሰራ ያለው። ብልጽግና በዚህ ምርጫ ተወዳደረም አልተወዳደረም ማሸነፉ የማይቀር ነው። ነገር ግን ይሄንን ብቻችሁን የተወዳደራችሁበትን ምርጫ እንኳን ለመሸፈንና ለመደበቅ ስትሉ አርሲ ላይ ስንት ኦርቶዶክሳውያን ገደላችሁ? አሁን ሰው ሁሉ ምርጫውን ትቶ ምን እያደረገ ነው ያለው? አርሲ ላይ ስለሞቱ ሰዎች ድምጽ እየሆነ ነው። ታዲያ ብልጽግና ምርጫን ስላሸነፈ የአርሲ ኦርቶዶክሳውያን ደማቸው ሻምፓኝ ነው እንዴ? ውስኪ ነው እንዴ? ትጎነጩታላችሁ እንዴ? ምንድነው ያደረግናችሁ ኦርቶዶክሳውያን? ስለምንድነው የምገሉን? እስከ መቼ ድረስ ነው የኛ ደም የናንተ እጅ መታጠቢያ የደስታችሁ የፌሽታችሁ ሻምፓኝ መክፈቻ የሚሆነው? አሁን ኦርቶዶክሳውያንን እያጸዳ እየገደለ ያለው ይህ አሁን አገሪቷን የሚመራው መንግስት ነው። ሌላ ማን ሊሆን ይችላል? ኤርትራ ድረስ ሄዳችሁ አሰብ ወደብን ልትቀበሉ ጦር እያዘጋጃችሁ ወታደር እያስለጠናችሁ አይደል ወይ? ታዲያ ኤርትራ ሄዳችሁ ወደብ ለማስመለስ የምትታገሉ ኃይሎች አርሲ ላይ የገዛ ወገኖቻችሁ እየሞቱ እየታረዱ እንዴት ነው እነሱ ጋር ያለው ሽፍታና ወንበዴ ማቆም ያልቻለ ኃይል እንዴት ነው ኤርትራ ሄዶ ወደብ የሚያስመልሰው? የምር ግን የኢትዮጵያ መከላከያ ሰራዊት ውስጥ እውነት ኦርቶዶክሳውያን የላችሁም? ማህተብ አላሰራችሁም?
በ40ና በ80 ቀናችሁ እቺ ቤተክርስቲያን ልጅነት አልሰጣችሁም። ኦርቶዶክስን የሚያርድ የሚገል ስርዓት የምታገለግሉት እስከ መቼ ድረስ ነው? ዩኒፎርሙን ከመልበሳችሁ በፊት ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ፣ ባለማተብ ነበራችሁ፣ አሁንም ናችሁ። ወገኖቻችሁ እያለቁ ነው። ወገኖቻችሁ እየታረዱ ነው። ያው በሃይማኖታቸው ተለይተው ብቻ እየታረዱ ነው። ታዲያ የአገር መከላከያ ውስጥ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጥያቄ እንዴት ነው የማትጠይቁት? እንዴት ነው አርሲ ላሉ ኦርቶዶክሳውያን ጥላ ከለላ መሆን የማትችሉት ነው? እናንተም ማተባችሁን በጥሳችሁ ሃይማኖታችሁን ትታችኋል ወይ? እንዴት ነው ዝም የምትሉት? እንደናንተ ማተብ ያሰሩ እንደናንተ በአብ ወልድ መንፈስ ቅዱስም የሚያምኑ ኦርቶዶክሳውያን በአርሲ ላይ በግፍ እየታረዱና እየተገደሉ ነው። እናንተ የመከላከያ ሰራዊት አባላት ኦርቶዶክሳውያን እንዴት ነው ይሄ ነገር የማይከብዳችሁ? ወንድማችን የተናገረው እንደሰማችሁት ነው። ሐሳባችሁን በኮሜንት አስቀምጡልኝ። በመጨረሻም አንድ ቪዲዮ ላስመልክታችሁ። ሹፌሮች አሁንም ድምጹን እያሉ ነው። ተመልክተነው እንመለስ። አሁን ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብትን ያለኝ እንደው ጥፋታችን ምን እንደሆነ ምን እንዳጠፋን ምን እንዳደረገን እንደው ግራ ግብትን ያለን ምን አድርገን ነው? እስኪ ወንድሞቼ፣ እስቲ ጫካ ውስጥ ያላችሁ ወንድሞቼ ከሰው ልጅ አይደለም እንዴ የተፈጠራችሁት? እናት የላችሁም፣ አባት የላችሁም፣ እህት የላችሁም፣ ወንድም የላችሁም፣ ትዳር የላችሁም፣ ልጆች የላችሁም። እባካችሁ በእነሱ ይዣችኋለሁ። እንደው እባካችሁ ተው። እናት፣ አባት፣ እህት፣ ወንድም፣ ትዳር፣ ልጆች ስላለን እኛ አቅም የለንም። አቅም ቢኖረን በየቀኑ ሰው እየሞተን እኛ እናንተን አንለምናችሁም። ተውን እስኪ። ምናችሁን ነካን? እስኪ ምን አጠፋን? እኛ በመንገዳችሁ ላይ አልመጣን? እናንተ ጋር አልደረስን? ምን አጠፍተን ነው? ቆይ እንደዚህ በየቀኑ የምናልቀው ግን ኧረ እባካችሁ ተው። ግዴላችሁም። አሁን አንድ ከተማ ገብተን የሆነ ነገር ሆቴል ገብተን ለመብላትም እንደዚህ በቃ የሆነ የራስና አንድ ነገር ተጠቅመን ለመውጣት አንድ ከተማ ስንገባ ፊቱን ካኮሳተረ ወይ ደግሞ የሆነ ጥሩ ፊት ካላሳየ ደግሞ ይሄ ማን ነው? ምን አድርገ ነው ይሄው? ለምን አንደኛ ነገር አገሩን ውስጡን አናቅ፣ ታሪኩን አናቅ። ማን ይሆን ምን ይሆን እያልን ተሸማቀቅን። ጫካው እንደው ኮሽ ባለ ሰዓት እንደዚህ የሆነ ነገር ከሄደ ምን ካለ በቃ ጫካው እንደዚህ የሆነ ድምጽ ካሰማ ወይኔ መጡ። አንድ ሰው የገጠር ሰው መንገድ ላይ እንደዚህ ከሄደ ከጫካ ውስጥ ወደ መንገዱ ከመጣ ወይኔ ይሄ ገዳዩ ነው፣ ወይኔ ይሄ ዘራፊው ነው። አረ ተሸማቀቅን። ጎማ ተኝቶ ለመቀየር ጎማ እቃችን አውጥተን ቁጭ ብለን የሆነ ሰው ከመጣ በቃ ገደለኝ። ድሮ እንዲህ አልነበረም ስናቅ። የዛሬ 20 ዓመት 25 ዓመት ያረዳት በነበርንበት ሰዓት ላይ ይሄ ነገር አልነበረም። ጎማ ስንቀይር እዛ አካባቢ ላይ ገጠር ካለ ወተት አምጥቶ የሚበላ ካለ የሚበላ ነገር አምጥቶ ሰጥቶን ተጨዋውተን ስንለያይ ነው የማውቀው። አዎሽ አረ እንደው በፈጣሪ ይያቻለሁ። እንደው በእግዚአብሔር እንደው በምታምኑት እምነት ባካችሁ ተውን። ምናችሁንም አልነካንም፣ አልደረስንባችሁም፣ አልነካናችሁም። እኛ ወጠን መግባት ነው፣ ለልጆቻችን በሰላም ወጠን መግባት ነው። አረ በምን አይነት ቋንቋ መነጋገር እንደምንችል አላወቅኩም። ነቻ እባካችሁ ተውን። በቃ ግዴላችሁ ይቅርባችሁ። በቃ ተውን። አለቀን እኮ በቃ አለቀን። ይቅርባችሁ በእናታችሁ ተው። ወንድማችን የተናገረውን እንደሰማችሁት ነው። ቪዲዮ እንደተመለከታችሁት ወንድማችን ሹፌር ነው። ባካችሁ አትግደሉን፣ ሰርተን እንግባ እያለ እየተናገረ ይገኛልና አሁንም በየቦታው ሹፌሮች እየተገደሉ እየታረዱ ነው። ግን እስካሁን ምንም አይነት መፍትሄ አልተሰጠም። ነገሮች ወዴት እያመሩ ነው? ሀሳባችሁን በኮሜንት አጋሩ። ለዛሬ ጄላችሁ የመጣሁላችሁ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና